ታችሁት ነው የተቀዳደደ ልብስ ነው የለበሰው ከበሮውን እየመታ ምስጋናውን እያቀረበ ነው በጣም በሚያስገርም መልኩ ካንገቱ መስቀል አለ ደረቱ ላይ ከበሮውን ይዞ በእጆቹ መዳፎች ለምስጋና እያነሳ ምእመናኑ እያጀቡት ነው ነጭ የለበሱት በእኛ አጠራር ኮተታም ብለን የምንለውን አለባበስ የለበሰው ልቡ ንጹህ የሆነውን ወንድም ንጹህ የሆነውን ወጣት ተመለከትኩ በጣም ነው በራሴ ያፈርኩት ሁላችንም እምናየው ልብስን ነው እግዚአብሔር ግን ልብን ነው ነጩን ለብሰን አምሮብን ምቾት አድርገን ምናልባትም ታቦቱን ለመሸኘት ደክሞናል ብለን ተኝተን ደክሞናል ብለን አርፈን ይሆናል በነገራኛ ወጣት ልመለስ ይህ ወጣት ይህ ልጅ ድካም የለም ከፊቱ አመስግኖ አልጠገበም የፊቱ ወዝ ይናገራል ከአምላኩ ጋር ነው ንግግሩ ስለለበሰው ችግር የለበት ስለለበሰው ነገር ምንም ደንታ የለው አያስጨንቀውም እሱ ለአምላኩ ስለሚያቀርበው ምስጋና ነበር ፊቱ ላይ ይናገራል እንዴት መታደል ነው በንጹህ ልብ የቆሸሸ ልብስ ለብሶ ጌታ ፊት መቅረብ ምክንያቱም አብዛኛውን ኃጢያቱን እኛ ወስደንለታል እንዲህ አይነት ሰው ራሱን አንጽቶ አይመጣም ወይ የተሻለ አይለብስም ወይ ለዩት አይመጥንም ብለን ስንገፋው የነበረውን እግዚአብሔር ግን ልጄ ብሎ የሚያቅፈው እንዲህ ንጹህ ልብ ያላቸው እግዚአብሔር አምላክ ጸሎት ልመናችሁን ልክ ለእንደናንተ አይነቱ ላሉት ሲል እግዚአብሔር ይስማን እኛማ ነጩን የለበስን በዘፈን ነጩን የለበስን በሌላ ብዙ ነገሮች ውስጥ ተደብቀን እሱን ከማክበር ራሳችን መከበር ላይ ታቦቱን ከማሳየት ይልቅ እኛ የምንታይበትን ቪዲዮና ፎቶ ቀረጻ ላይ ነበርን ይሄ ልጅ ግን በእጁ ይዞ ለታሪክ የሚያስቀርበት ሞባይል የለውም በአምላኩ ፊት ነውና ራሱን ለእግዚአብሔር ማሳየት ብቻ ነው የፈለገው እግዚአብሔር ነው የሚያየው ይሄን ልጅ ነበርኩ ብሎ ለመቸኮል ለታሪክ ራሱን ለማስቀመጥ ከፎቶ ከሰልፊ ጋር ውድድር የለበትም የለውም በአምላኩ ፊት በምስጋና ለመታየት ነው የቀረበውና እንዲህ ንጹህ ልብ ይዞ እንደመቅረብ የሚያስደስት ነገር የለም ይሄንኑ ተመሳሳይ እህታችን የዛሬ ዓመት የምትመለከቷት በኦክሲጅን ሐረር አካባቢ ስታሳለፍ ስትሸከም የነበረች ምንጣፍ ጭምር በጣም በሚያስገርም ናቡቴ የሚል ቲሸርት የአባቶችን ረስት አልሰጥም ሲል ደግሞ ዘንድሮም ልክ እንደዛው እንደደገመችው ሐረር አካባቢ ላይ ምስሏ ሲወጣ ስንመለከት